አክብሮታዊ ሰላምታችን በየላችሁበት ድረስ የተከበራችሁና የተወደዳችሁ የኢትዮ ላይቭ ኒውስ ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። እኔ ሰርቼ እየኖርኩ ስለሆነ ለራሴ አላንስም፣ የኔን ተውትና የአማራን ሕዝብ የህልውና ትግል ደግፉ፣ በብዙ መከራ ውስጥ እያለፈ ያለውን ወገናችን ደግፉ ሲሉ ዶክተር ገዱ አንዳርጋቸው ገልጸዋል። ከሰሞኑ ዶክተር ገዱ አንዳርጋቸውን የሚመለከት አንድ ቪዲዮ በማህበራዊ ሚዲያ ተለቆ ስለነበር ከዚሁ ጋር በተያያዘ ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። ይህን በተመለከተም ገዱ ምላሽ ሰጥቷል። ቀዳሚው መረጃችን ነው። የአገዛዙ ባለስልጣን የፋኖ ኃይሎችን መቀላቀሉ ተሰምቷል። በሁሉ ቤተ አማራ ቀጠናዎች በከተሞች ምሽግ ቁፋሮና ወታደራዊ ስምሪቱ ተጠናክሮ መቀጠሉ ታውቋል። በጎጃም ደግሞ ከ3 ክፍለ ጦሮች በላይ የተሳተፈበትን ወረራ በመመከት አንጸባራቂ ድል ተጎናጽፎ ጀብድ የሰራው የ60ኛ ክፍለ ጦር ሰራዊት የጀግንነት እውቅና መስጠቱ ተሰምቷል። የጄኔራል ሶፊያ በክሬን ትዕዛዝ ሳይሳካ ቀርቷል። ሌላኛው መረጃችን ነው። ጎንደር ላይ ፋኖ አንድነቱን እያጠናከረ ይገኛል። ካፋብን በላይ ዘለቀ 3ኛ ግዙፉ የጣይቱ ክፍለ ጦር ተለይተው የነበሩ አዋዶች ወደ ነበሩበት ተቋማቸው ተመልሰዋል። የውይይት መድረኮችም ተጠናክረው ቀጥለዋል። ሌላኛው መረጃችን ነው። ህወሓት አዲስ ክፍለ ጦሮችን ለማቋቋም የማደራጀት እንቅስቃሴ እያደረገ መሆኑ ተሰምቷል። በትግራይ ልዩ ወረዳዎች የሚገኙ የፖሊስ አባላት ወደ መቀሌ ከተማ እንዲገቡ ካደረገ በኋላ ፈለገ ደብሮ ተብሎ በሚጠራው አካባቢ እንዲሰባሰቡ ተደርጓል ተብሏል። በራያ ቀጠናም እንዲሁ የሚገኙ የፖሊስ አባላት ወደ ምሽግና ግንባር እንዲንቀሳቀሱ ትዕዛዝ መስጠቱን የተሰማው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። አሁን በቀጥታ ወደ መረጃዎቹ እናልፋለን። እኔ ሰርቼ እየኖርኩ ስለሆነ ለራሴ አላንስም፣ የኔን ተውትና የአማራን ሕዝብ የህልውና ትግል ደግፉ ሲሉ ገዱ አንዳርጋቸው ጥሪ አቅርበዋል። በትናንትናው ዕለት ገዱ አንዳርጋቸውን የሚመለከት አንድ ቪዲዮ በማህበራዊ ሚዲያ ተለቆ ስለነበር ከዚሁ ጋር በተያያዘ ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። ቪዲዮው ገዱ በስራ ላይ እያለ የሚያሳይ ሲሆን እሳቸውን ለማዋረድ በማሰብ በድብቅ ተቀርጾ የተሰራጨ ይመስላል። ዓላማው ቀደም ሲል ከፍተኛ የመንግስት ኃላፊነት የነበራቸው ሰው በዚህ አይነት ስራ ላይ እንዳሉ በማሳየት ለማዋረድ የታሰበ ይመስላል። ነገር ግን ቪዲዮ ከታሰበው በተቃራኒው የገዱን ክብር እንጂ ውርደት አላመጣም። በእርግጥም ሲሾም ያልበላ ሲሻር ይቆጨዋል በሚባልበት ሀገር ስልጣንን ተጠቅመው የሀገርንና የህዝብን በሚመዘበርበት ሀገር ለረጅም ዓመታት በከፍተኛ ስልጣን ላይ የቆዩ ባለስልጣን በእርጅና እድሜያቸው በጉልበታቸው ሰር ኑሯቸው ለመደጎም ሲጥሩ መታየታቸው ያልተለመደ በመሆኑ ያስገርም ይሆናል። ዶክተር ገዱ አንዳርጋቸው ለህዝብ ወገንተኝነት ያላቸው ሰው እንደመሆናቸው እንደ ሌሎች ስልጣንን ተጠቅመው ባካበቱት ሀብት ተንደላቅና ከመኖር ይልቅ በንጽህና መኖርን በተግባር አሳይተዋል። ሊያዋርዳቸው ብሎ ቪዲዮን የቀረጸው ሰውም ሳያስበው የገዱን ክብር ከፍ አድርጎታል። በዚህ ምክንያትም ብዙ ሰዎች ገዱን ልንደግፈው ይገባል፣ አንድ ነገር እናድርግለት በማለት ሀሳቡን በሰፊው ማንሳት ጀምረዋል። ይህን ድጋፍ ለማስተባበርና የእውቅና መርሃ ግብር ለማዘጋጀትም ታስቦ ነበር። ሆኖም እንቅስቃሴው ከመጀመሩ በፊት የገዱን አስተያየት እንጠይቅ ተብሎ የሚከተለው ምላሽ ሰጥተዋል። እኔ ሰርቼ እየኖርኩ ስለሆነ ለራሴ አላንስም፣ የኔን ተውትና የአማራን ሕዝብ የህልውና ትግል ደግፉ፣ በብዙ መከራ ውስጥ እያለፈ ያለውን ወገናችን ደግፉ ብለዋል። በዚህ ሀሳባቸው መሰረት የታሰበው የድጋፍና የእውቅና እንቅስቃሴ ሊቆም ችሏል። በተጨማሪም የገዱን ክብር ለማዋረድ በማሰብ ቪዲዮውን ቀርጾ ያሰራጨው ሰው በሕግ አግባብ እንደሚጠየቅ ገልጸዋል። መረጃዎቻችን ሲቀጥሉ እያገዛዙ የደህንነት ሹም የፋኖ ኃይሎችን መቀላቀሉ ተሰምቷል። በሁሉ ቤተ አማራ ቀጠናዎች በከተሞች ምሽግ ቁፋሮና ወታደራዊ ስምሪቱ ተጠናክሮ መቀጠሉም ታውቋል። የአገዛዙ የደህንነት ሹም በመሆን በደቡብ ወሎ ዞን የሰላምና ጸጥታ ጉዳዮችን በመምራት ሲሰሩ የነበሩ የደህንነት ኃላፊው መቶ አለቃ ቢኒያም የፋኖ ኃይሎችን መቀላቀላቸው ተሰምቷል። እንደ አፋብን ሚኒሊክ አንደኛ ህዝብ ግንኙነት መምሪያ መረጃ የደቡብ ወሎ ዞን የደህንነት ኃላፊው መቶ አለቃ ቢኒያም ካገዛዙ በመለየት ነሐሴ 19 ቀን 2018 ፋኖን ተቀላቅለዋል። ኃላፊው የሚኒሊክ አንደኛ 15ኛ ኮር 155ኛ ክፍለ ጦርን ሲቀላቀሉ የኮሩ አመራሮች አቀባበል እንዳደረጉላቸው ተመላክቷል። የደህንነት ሹሙ ፋኖን ለመቀላቀል ውሳኔውን የወሰዱት ገዢው የብልጽግና ፓርቲ በዞኑና በህዝቡ ላይ እየፈጸመ ያሉትን ሴራና አበሳ በመቃወም እንደሆነ አስታውቀዋል። በተለይም የደሴ የኮምቦልቻና ሀርቦ አካባቢዎችን ጨምሮ የዞኑ የተለያዩ አካባቢዎች የጦር ወንጀሎች መፈጸማቸውን በህዝቡ ላይ የሚደርሰው ግፍና መከራ ቁጭት እንደፈጠረባቸው መግለጻቸውን የአፋብን ሚኒሊክ አንደኛ ሚዲያና ኮሙኒኬሽን መምሪያ መረጃ ያመለክታል። በሁሉ ቤተ አማራ ከደሴ እስከ ወልዲያና ቆቦ ጫፍ ድረስ ወታደራዊ ውጥረቱ እንደቀጠለ ሲሆን ከምሽግ ቁፋሮ ጋር ተያይዞ በአንዳንድ የደሴ ከተማ አካባቢዎች የቤት ለቤት ፍተሻ ሲጀመር ጦሳ ተራራን ጨምሮ በከተማው ዙሪያ አዳዲስ የመዋጊያ
የመዋጊያ ምሽጎች እየተቆፈሩ እንደሚገኝ የአካባቢ ምንጮች ገልጸዋል። በተመሳሳይ በከተማዋ ከወሎ ዩኒቨርሲቲ ማዶ በሚገኙ አካባቢዎች ላይ የቤት ለቤት ፍተሻ ሲካሄድ የሰነበተ ሲሆን በአካባቢው ነዋሪዎች ላይ እስርና ድብደባ እየተፈጸመባቸው ይገኛል ሲሉ መረጃውን ያደረሱን ምንጮች ገልጸዋል። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ በካድሬዎችና በወታደሮች ዘንድ የተፈጠረው ጭንቀትና ሽብር አይሏል የሚሉት የመረጃ ምንጮች ከየወረዳዎቹ ሸሽተው የገቡ ካድሬዎች ከተማዋን እንዳጨናነቋትም ይህም ለነዋሪው ስጋት እንደሆነ ገልጸዋል። ካለፈው ሐምሌ ወር ጀምሮ በደቡብ ወሎ ዞን አንዳንድ ወረዳዎች ውስጥ የሚገኙ እስረኞች ጭምር ወደ ደሴ ከተማ የዞኑ ማረሚያ ቤት እንዲዘዋወሩ መደረጉ ይታወሳል። በሌላ በኩል አንዳንድ የደቡብ ወሎ ዞን አመራሮች የዓመት እረፍት ፍቃድና በህመም ምክንያት በሚል ሐሰተኛ ሕክምና ማስረጃ በማሰራት ፈቃድ በመውሰድ ከተማዋን ለቀው ወደ አዲስ አበባ እየሸሹ መሆኑን ምንጮች ገልጸዋል። ሌሎች ዞኑ ካድሬዎች ደግሞ ቤተሰቦቻቸውንና ከተሽከርካሪ ጀምሮ ተንቀሳቃሽ ንብረቶቻቸውን ከከተማዋ እያሸሹ ወደ አዲስ አበባና ሌሎች አካባቢዎች በመውሰድ ላይ ይገኛሉ ተብሏል። ይህ ጭንቀት በካድሬዎች ዘንድ ብቻ ሳይሆን በመከላከያ ሰራዊትና በወታደሮቹ ዘንድ አይሏል ነው የተባለው። በጦሳ ተራራ ልዩ ቦታው መስቀለ ክርስቶስ አካባቢን ጨምሮ በተራራው በርካታ ስፍራዎች ላይ ከጀነራል መድፍ ጀምሮ ታንክና ሌሎች ከባባድ የጦር መሳሪያዎች የተጠመዱ ሲሆን በተጨማሪም የአየር መቆጣጠሪያ ራዳር ሲስተሞች መተከላቸውም ታውቋል። መረጃዎቻችን ሲቀጥሉ ከ3 ክፍለ ጦሮች በላይ የተሳተፉበትን ወረራ በመመከት አንጸባራቂ ድል ተጎናጽፎ ጀብድ የሰራው የ60ኛ ክፍለ ጦር ሰራዊት የጀግንነት እውቅና መስጠቱ ተሰምቷል። የጀነራል ሶፊያ በክሪን ትዕዛዝ ተቀብለው ኮሎኔል ጸጋዬ በእነማይ ወረዳ ዲማ ጊዮርጊስ ደብረ ጽና ለመጭና አካባቢ ለመግባት በተንቀሳቀሰው የኮሎኔል ጸጋዬ ሰራዊት በ64ኛ ክፍለ ጦር በተወሰደበት አጸፋዊ እርምጃ ከፍተኛ ጉዳት እያስተናገደ ሲሆን ከጎጃም የተለያዩ ቦታዎች የደብረ ወርቅና ቢቸና የሚኒሻና የፖሊስ አባላትን ጨምሮ በርካታ ያገዛዙ ሰራዊት እርምጃ እንደተወሰደበት ተገልጿል። የ60ኛ ክፍለ ጦር ወታደራዊ አመራሮች ከሰራዊቱ ጋር የነበራቸውን የግዳጅ አፈጻጸም የገመገሙ ሲሆን በዲማ ግንባር በነበረው ለአስጨራሽ ፍልሚያ ያገዛዙን እግረኛ ሰራዊት ወደ ምሽግ በመሳብ በማጥቃት ስልት ውጤታማ መሆኑን ገልጸዋል። የደጃዝማች በላይ ዘለቀን መንፈስ በመላበስ ታሪክ በሚዘክረው ምድር የተፋለመው አይበገሬው 64ኛ ክፍለ ጦር ከጧቱ 1 ሰዓት ተኩል እስከ 12 ሰዓት ባደረገው ተጋድሎ ያገዛዙ ኮሎኔሎችን ሳይቀር በዲማ ከተማ የነበረው ፋኖ ጠንካራ መሆኑንና ተጨማሪ ኃይል በተደጋጋሚ በመጠየቅ ድጋፍ ሰጪ ሜካናይዝድ ኃይል በማስገባት ያደረገውን ጥቃት በተገቢው ሁኔታ መመከት መቻሉን ጠቁመዋል። ጎንደር ላይ ደግሞ ፋኖ አንድነቱን እያጠናከረ ይገኛል። ከአፋብኃኝ በላይ ዘለቀ 3ኛ ግዙፉ የጌጤቱ ክፍለ ጦርን ተለይተው የነበሩ አህዶች ወደ ነበሩበት ተቋማቸው ተመልሰዋል። በዚህ የውይይት መድረክ ላይ የአፋብኃኝ ምክትል ሰብሳቢ ለወታደራዊ ጉዳዮች ኃላፊ ጄኔራል ሀብቴ ወልዴ፣ የዙ ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ የዙ ዘመቻ መምሪያ ኃላፊ ተሾመ አበበ፣ የዙ ሎጂስቲክ መምሪያ ኃላፊ የፋይናንስ ኃላፊ አርበኛ ሀብታሙ ሙሉውና ሌሎችም የዙ ከፍተኛ አመራሮች እንዲሁም አርበኛ ጌታዬ ሱባለውን ጨምሮ ሌሎች አመራሮች ሙሉ ተሳትፈዋል። አንድነትን ማስቀጠልና ወንድማማችነትን ማጽናት ላይ ትኩረት ያደረገው ይህ ውይይት ጎንደርን አንድነት የተበሰረበትን እልህ አስጨራሽ አመራርነት ሂደትና ጸረ አንድነትን ግለሰቦች የፈጠሩትን መደናገር የህዝባችን ጽኑ አንድነት ፈላጊነትና የትግል አበርክቶ ከድርጅቱና ከዙ ከፍተኛ አመራሮች ሰፊ ግልጽ ማብራሪያ የተሰጠበት መክበቢያ ላይ ተደርሷል ተብሏል። በመሆኑም ከዚህ ቀደም ሲስተዋሉ የነበሩ ውስጣዊ ውጥረቶችና ቅራኔዎችን በመተው የጋራ ወንድማማችነትና ተቋማዊ አንድነትን በላቀ ደረጃ ለማጠናከር ወደ ነበሩበት ክፍለ ጦራቸው ተመልሶ ተቋማቸውን ማጠናከርና ማጽናት እንዳለባቸው ገልጸዋል። በሌላ መረጃ ህወሓት አዲስ ክፍለ ጦር እያቋቋመ መሆኑ ተሰምቷል። በትግራይ ልዩ ልዩ ወረዳዎች የሚገኙ የፖሊስ አባላት ወደ መቀሌ ከተማ እንዲገቡ ካደረገ በኋላ ፈለገ ደሮ ተብሎ በሚጠራ አካባቢ እንዲሰባሰቡ ተደርጎ አርሚ 71 የሚል አዲስ ጦር ኃይል ለማደራጀት በፖሊሶች በኩል ጥረት እየተደረገ እንደሆነ ተገልጿል። ራያ ቀጠናም እንዲሁ የሚገኙ የፖሊስ አባላት ወደ ምሽግና ግንባር ሚኒሻዎችም እንዲንቀሳቀሱ ትዕዛዝ ተሰጥቷል። ይህ በእንዲህ እንዳለ በህወሓት አርሚ 30 ሜካናይዝድ እና የብረት ለበሱ የሞተራይዝድ አርሚ አዲስ ትዕዛዝ ተሰጥቶታል ነው የተባለው። በትግረኛ በወጡ ጽሑፎች የተሰራጨው መረጃ እንደሚያሳየው የአርሚ 60 ክፍለ ጦር 4 መድፎችን እንዲሁም ደግሞ ፈንጂዎችንና ተተኳሾችን የጫኑ 8 የወራል ጭነት መኪናዎችን ለዛሬ ማታ ዝግጁ እንዲሆኑ ትዕዛዝ ሰጥቷል። ወዴት እንደሚሄድ የተገለጸ ነገር የለም። ምናልባት ወደ ራያ ግንባር ሊሆን ይችላል ተብሏል። መረጃዎች እንደሚያመለክቱት አግበው በዚህ ስፍራ በርካታ የዚሁ የክፍለ ጦሩ መሳሪያዎች አሁንም ተከማችተው ይገኛሉ። በአሁኑ ወቅትም በስፍራው ለሚገኙት የታጣቂ አባላቱ ተንቀሳቀሱ የሚል አጣዳፊ ትዕዛዝ የተሰጣቸው ሲሆን ወታደራዊ ቁሳቁሶችና መሳሪያዎችን በማንቀሳቀስ
የዝግጁነት እንቅስቃሴ እየተደረገ እንደሚገኝ መረጃዎች ገልጸዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቻናላችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ነኩተ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።